ወደ ውጭ ሸኛቸው ነበር እና ላይክ እነ ማዘር ሲሄዱ ከእነሱ ጋር ነው ረጅም ጊዜ የነበርኩት። ከቤት ወጥቼ ራሱ አብዛኛውን ጊዜ እነሱ ጋር ነው ማሳለፈው እየሄድኩኝ እና በጣም ከፍቶኝ ነበረ። በጣም ላይክ ደብሮኝ ነበር ሲሄዱ እነሱ ማየውን ስሜት ውስጥ ነበር የነበርኩት እና በዛ ስሜት ሆኜ እዛ ጋ አጋጣሚ ፕሌኑ ጋር ያ ነገር ተነሳ። ውስጥ የነበረውን ንዴት ምናምን እዛ ጋር ተወጥተውት ማለት ቪዲዮን አይዞህ። ከዛ በኋላ አየው ስታየው ይሰማል። አሁን እቺን ቅጽበት እስኪ ላሳየህ። ለምን አንጠይቅም እንዴ? ይሄዳል ብላ እንዴ ጫንከን? ሁለት ፕሌን ወጣ። ምንም አይከሰከስም። መጀመሪያ ያወራውን ቀርቼዋለሁ። አጠቃላይ ፕሌን ውስጥ ያለው ሰው የመሄድ ጉጉት ላይ ነበር። ቦታው ላይ ለመገኘት ሀሳብ ነበራችሁ ነበር። አሁን እንደ አሁን 1 ዓመት ከ4 ወር አካባቢ ከህይወት ላይ ሊቀንሰው ባለ አጋጣሚ ምን አይነት ስሜት ይሰማል? አሁን ቪዲዮ ውስጥ ያሳፍራል በጣም። ምናልባት ከእስር ከወጣም በኋላ ይቅርታ ጠይቀሃል አይደል? ማንን የጠየቀው? የኢትዮጵያ አየር መንገድን የአየር መንገዱን ሰራተኞች፣ የጸጥታ አካላት፣ የመላው የኢትዮጵያ ህዝብን ጠይቄያለሁ። አሁንም ከተፈቀደልኝ በደንብ ይቅርታ መጠየቅ ምንም ችግር የለም። የሀገራችን ዋልታና ኩራት የሆኑ አየር መንገዳችንን እንዲሁም የአየር መንገዱን ሰራተኞች፣ የጸጥታ የኒስ አባላትን ደግሞ ይሄን ያለ ጥፋት አጥፍቼ ፍቅሩን ሲያሳየኝ ለነበረው ለኢትዮጵያ ህዝብ በሙሉ ከልብ ይቅርታ ጠይቃለሁ።